እየሄድ ና ተመስገን ጠራኝ። እዩኤል የሚባል ድምፅ አልሰማ? አዎ እዩኤል ስትለኝ ሰምቻለሁ። ስለዚህ ጠርቼ ጠራኝ አይባልም። እኔ እቸኩላለሁ። ለምንድን ነው የምትፈልገኝ? ንገረኝና ልሂድ። ሰውየው የጋገረውን እንጀራ እሳት ቢያበዛበት ምን ይሆናል? ያል ምን አልከኝ? ያል ማን እንጀራው ነው የሚያራው? ያል ያልኩት እኔ። ለማንኛውም ፈታ አድርገኝ። ቆይ የጠራኝ ልትገልጽብኝ ነው እንዴ? መቼም ለቁም ነገር አልጠራም። አለቀት ማንም እንደማይበልጠኝ አውቃለሁ። በምን? በሁሉም። በዚህ ብለሽ ግልጽ ማድረጋችን አላረግም። ስለዚህ ልትበለጭ ትችያለሽ። ማንም የሌለው መልክ አለኝ። ማንም ያላየው ለማለት ነው? አዎ ማንም ያላየው አይን የሚመቸውን ነገር ያያል ማለት ማንም አይበልጠኝም ማለትሽ እንደተበለጥሽ ያሳይ። እውነቱን ተቀበይ። ቆንጆ ነኝ። ምን ብለሽ ነበረ? መቼ? ሁሌ ስታገኙ አንተ ማለት ለኔ። እኔስ ምን ብዬሽ ነበረ? አንቺ ማለት ለኔ። አሁንስ በጣም እየከፋኝ ነው። እኔ ንክፋኝ እንደ ቆሻሻ ያይሽ ነው መሰለኝ። ምን እያልክ ነው? ጣል አድርገሽ ነው። የጣልኩ መስሎ ከታየማ እንታይ ቦታ መውደቅ ነው። ለምን ንገርኝ እስኪ። ለምን ሳይረግጥ እንዲያነሱ ነው። በቃ ሄድሽ? አማራጭ ካጣሁ ምን ላድርግ? ማለት ምን እያልከኝ ነው? ግራ ተገባኝ። የማደርገው ካጣሁስ? ወስን። አለመወሰናችን ዋጋ ያስከፍላል። ምን ብዬ ስለወሰን? ከጭንቀት ተማክ። ራሴ ጋር ለመግባባት ተቸግሬያለሁ። እንደነገርኩ አለመወሰናችን ዋጋ ያስከፍላል። ውሳኔ ትክክል ባይሆንስ? እሱን ስትኖር ነው የምታውቀው። ዛሬ የሚገርም ስም ነው የማወጣው። አንተ ማን ስለሆንክ ነው ለኔ ስም የምታወጣልኝ? ተመስገን አብርሃም የትምህርት ቤት አንተን ተመስገን ያለ ማን ነው? የምወዳቸው እናትና አባቴ። ለኔም እናትና አባቴ ናቸው ስም ያወጡልኝ። እና ይሁና እኔም የራሴን ስም አውጣልሃለሁ። እኔ ግን ማንም ብትለኝ አቤት አልልህም። ኧረ ንቀጠኝ፣ አዋርድሃለሁ። ሂድ፣ የራስህ ጉዳይ። ብዙ ጠብቀን ነበር። ከማ? ከናንተ። ከኛ ማለት ነው? ካንተና ከሳራ ነዋ። ሳራ ምን አረገች? መቼም እንዲሆነች አልልህም። ለምን? ምን እየሆነች እንደሆነ ስላየህ። ይቅርታ። በመጀመሪያ ገጨው። በጣም ይቅርታ። እኔ እኮ ነኝ ቀድሜ የገጨሁሽ። ይቅርታ። እኔ ነኝ እንጂ ተባባልን ግራ እንጋባ። እሺ አንዴ ግን ስሜን እኮ አልነገርከኝም። እዩኤል እባላለሁ። ሶሊያና እባላለሁ። ሰላም የተከበራችሁ ተመልካቾቻችን፣ እንግዲህ ብዙ ለፍተንበታል፣ ብዙ ጣውሮችን አይተንበታል። እናንተንም ያስተምራል ብለን አዲስ ስራ ጀምረናል። ሁላችሁም ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ
እንድታበረታቱ ስንል በትህትና እንጠይቃለን። እናመሰግናለን። ልቀቀኝ! እያሳመምከኝ ነው። ባለቅሽ ምን ልታመጪ? እንዳትዞር ልቀቀኝ! እባክሽ አትጪ። አስታውስኳት። ምን አድርጊ እያልካት ነው? ምን አገባ? ያገባኛል። ምን አድርጊ ነው የምትላት? በማያገባ አትግባ። ልቀቃት! ምን ልመታኝ ነው እጄን የሰበሰብኩት? አዎ የማታርፍ ከሆነ እመታለሁ። አንተ እንዳትዋረድ ብዬ ነበር።